ሰላም እንደምን ዋላችሁ። ዌልካም ቱ ያያ ትሬኒንግ ሴንተር። ዛሬ የምናየው ስለ ቤዚክ አካውንቲንግ ተርሚኖሎጂዎች ሆኖ አንዱን ለይተን እንዲቴል የተወሰነ ደቂቃ ወስደን እናያለን። ስለ ቤዚክ አካውንቲንግ ተርሚኖሎጂዎች ስናወራ ያው አካውንቲንግ ሳይክል ውስጥ የምናውቃቸው ነገሮች አሉ። ለምሳሌ ስለ ኢቨንትስ፣ ትራንዛክሽን፣ አካውንት፣ ሌጀር፣ ጀነራል ሌጀር፣ ሳብሲዲያሪ ሌጀር፣ ጆርናል እነዚህን ሁሉና መሰል ተርሚኖሎጂዎች አሉ። ሌላውን ዲቴይሊ ቀጣይ እንመጣበታለን ይሄን ከወደዳችሁት። ነገር ግን አሁን ላይ ስለ ጆርናል ብናይ ደስ ይለኛል። ጆርናል በአካውንቲንግ ዲፋይን ሲደረግ it is the book of original entry። ስለዚህ የመጀመሪያ ኤንትሪ የምናሳልፍበት የምንመዘግብበት አንድ ተርሚኖሎጂ ነው ማለት ነው። ስለዚህ ጆርናል ላይ ስንመዘግብ በደንብ ማየት ያለብን ያው በደብል ኢንትሪ ሲስተም ስለሆነ ምዝገባው አፌክት የሚሆኑ አካውንቶችን መለየት አስፈላጊ ነው። ስለዚህ ዋይ እያንዳንዱን በቲዎሪ ብቻ ከማየት አንድ ኤግዛምፕል እናያለን። ከዛ በፊት ግን ስለ ጆርናል ስናወራ የሚያስፈልጉ ነገሮች አሉ። ዴት ለምሳሌ ቀን ያስፈልጋል፣ አካውንትስ አፌክትድ ያስፈልጋል፣ ዴቢት አማውንት እና ክሬዲት አማውንት ማለት ነው። ከዚያ ኤክስፕላኔሽን ወይም ደግሞ ዲስክሪፕሽን ያስፈልጋል ማለት ነው። ስለዚህ አንድ ኤግዛምፕል ስናይ ለምሳሌ if እኛ አካውንታንት ሆነን መዝግቡ ብንባል ኤግዛምፕል if goods are sold for cash ETB 5000 then what will be the journal entry ቢባል እኛ አካውንታንት ሆነን መዝግቡ አሳልፉ ብንባል ኢንትሪው እንዴት ነው እናሳልፈው? ሄር እዚህ ጋር ማየት የምንችለው ሁለት አካውንቶች አፌክት እንደሚሆኑ በደብል ኢንትሪ ሲስተም ዴቢት እና ክሬዲት መመዝገብ ስላለበት ሁለት አካውንቶች አፌክት ይሆናሉ። የመጀመሪያው ካሽ ነው፣ ሁለተኛው የሴልስ አካውንት ነው። እቃ ስንሸጥ ካሽ እናገኛለን። ሴልስ ከነበረን ሴልስ ያው ስንሸጥ ከኛ ወጣ ማለት ነው፣ ይቀንሳል ማለት ነው። ስለዚህ ሁለቱን አካውንት ስንመዘግብ ማንን ዴቢት ላይ ማንን ክሬዲት ላይ የጨመረው ማን የቀነሰው ማን ነው የሚለው ነው የምናየው። የመጀመሪያው ካሽ ጨምሯል፣ እቃውን ስለሸጥን ገንዘብ አገኘን ማለት ነው። ስለዚህ ገንዘብ ካገኘን ገንዘቡን ኢንክሪስ ስለሆነ ገንዘቡ ካሽ በአሴት ካታጎሪ ስር ነው ያለው። ስለዚህ አሴት ውስጥ ካሽ ካለ እና ኢንክሪስ ከሆነ ካሽ አካውንት ዴቢት ላይ ይመዘገባል ማለት 5000 ካሽ እዚህ እንደምታዩት ፊገሩ ላይ 5000 እስራኤል ላይ እንደምታዩት ዴቢት ላይ ይመዘገባል 5000 ብር ካሽ አገኘን ማለት ነው። ሴልስ አካውንት ስለቀነሰ 5000 ቀንሷል። then ለእናንተ በዚህ መሰረት አንድ ኤግዛምፕል ልስጣችሁ ፕራክቲስ ጥሩ ስለሆነ ማለት ነው። ስለዚህ ስናይ አክቲቪቲው how will be the transaction recorded when we purchased equipment for office purpose which is paid by cash for 50000 what accounts will be affected? አሁን እዚህ ጋር በ50000 ብር የሆነ እቃ ገዝተናል ለኦፊስ ስራና ያንን እቃ ስንገዛ ምንድነው አፌክት የሚሆነው? እንዴት ነው ዴቢት ክሬዲት እንዴት ነው የሚመዘገበው? ከእናንተ ፈልጋለሁ። ቴንክ ዩ